በሃይማኖት ስትኖሩ ራሳችሁን መርምሩ። በሃይማኖት ስትኖሩ ራሳችሁን መርምሩ። ስለ እምነት እውነቱን መስክሩ። ክርስቲያኖች በፍጹም አትፍሩ። ስለ እምነት እውነቱን መስክሩ። ክርስቲያኖች በፍጹም አትፍሩ። በሃይማኖት ስትኖሩ ራሳችሁን መርምሩ። በሃይማኖት ስትኖሩ ራሳችሁን መርምሩ። ስለ እምነት እውነቱን መስክሩ። ክርስቲያኖች በፍጹም አትፍሩ። ስለ እምነት እውነቱን መስክሩ። ክርስቲያኖች በፍጹም አትፍሩ። ምን ችግር አለበት እነሱ ቢያመልኩ? ብላችሁ አታውሩ፣ የማይሆን አትለኩ። እናንተ ፈርታችሁ አድርባይ ብትሆኑ የተዋሕዶ ሥርዓት ይሄንን አይፈቅድም። የተዋሕዶ ሥርዓት ይሄንን አይፈቅድም። በሃይማኖት ስትኖሩ ራሳችሁን መርምሩ። በሃይማኖት ስትኖሩ ራሳችሁን መርምሩ። ስለ እምነት እውነቱን መስክሩ። ክርስቲያኖች በፍጹም አትፍሩ። ስለ እምነት እውነቱን መስክሩ። ክርስቲያኖች በፍጹም አትፍሩ። የሚመካ ቢኖር በእግዚአብሔር ይመካ። በታናሽ አእምሮ ምስጢሩን አይለካ። ከነፍሱ ለሥጋው እስካደላ ድረስ ካልቻለ ዝም ይበል፣ ከቻለ ይመለስ። ካልቻለ ዝም ይበል፣ ከቻለ ይመለስ። በሃይማኖት ስትኖሩ ራሳችሁን መርምሩ። በሃይማኖት ስትኖሩ ራሳችሁን መርምሩ። ስለ እምነት እውነቱን መስክሩ። ክርስቲያኖች በፍጹም አትፍሩ። ስለ እምነት እውነቱን መስክሩ። ክርስቲያኖች በፍጹም አትፍሩ። ባለስልጣናቱ መቅደሱን ሊያፈርሱ የተዋሕዶን ርስት በድፍረት ሊወርሱ ሰራዊታቸውን በእኛ ላይ ቢያዘምቱም ሥጋችን ነው እንጂ ነፍሳችን አይገድሉም። ሥጋችን ነው እንጂ ነፍሳችን አይገድሉም። በሃይማኖት
ስትኖሩ እራሳችሁን መርምሩ። በሃይማኖት ስትኖሩ እራሳችሁን መርምሩ። ስለ እምነት እውነቱን መስክሩ። ክርስቲያኖች በፍጹም አትፍሩ። ስለ እምነት እውነቱን መስክሩ። ክርስቲያኖች በፍጹም አትፍሩ። የተዋሕዶ ልጆች መከራው ገና ነው። አብይ ችግር አለ እኛ ያልፈታ ነው። አክዓብ አለብን ናቡቴን እንሁን። ርስት አስወስደን ምጻተኛ እንዳንሆን። ርስታችን ሰተን ምጻተኛ እንዳንሆን